ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገርኩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭጊያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛው ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ይሄ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም። ሰላም ውድ ኢትዮጵያን እንደምን አላችሁ? እንደምን ቆይታችኋል? በብርቱካን ዙሪያ ኢቲቪ ዶክመንተሪ ሰርቶ ይፋ አድርጓል ማለት ነው። በዚህም ዶክመንተሪ ላይ ብርቱካን የሰራችው የተወነችውን ድራማ አጋልጧል ማለት ነው። ትክክለኛው ማንነቷ ምን ይመስላል የሚለውን ከራሷ አንደበት ትሰሙታላችሁ። በተጨማሪ ከባሏ አንደበትም የምታደምጡት ይሆናል። እንዲሁም እህቷ ጓደኛዋ ስለ ብርቱካን እውነታዋን ተናግሯል ማለት ነው። ራሷን ብርቱካን ራሷ ላይ ይመስክራለች ማለት ነው። ለምን እንደዚህ ማድረግ እንዳስፈለጋትም ይፋ አድርጋለች። ይህንን ጉዳይ እናንተ እንድታዳምጡት ጋብዝኳችሁ። የመጀመሪያዋ ቤተሰብ የሰራት እውነተኛዋ ብርቱካን ነች። ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋኋ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች። ስለዚህኛው ማንነቷ ከሷ ጋር እህት ወንድሞቿ ይናገራሉ። ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ይህቺ ብርቱካን በባህል፣ በሃይማኖት፣ በማህበራዊ ህይወት ከቤተሰብ ተሰርታ የባንክ ሰራተኛዋ አቶ ስማቸው ፍቅሩ ትዳሩ ህይወቱ እንድትሆን የመረጣት ነች። ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ። ድሮ የኳለ ቤተሰብም ያውቃል። ይህ እውነተኛው የብርቱካን እውነት ነው። ከተጋቡ ጀምሮ እንደዚህ ሁሉም ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለ ስራ ነው። ቤተሰቦቻችንም የደና ቤተሰብ ዘር ነው። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። የዩቲዩብ የደም እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። እንደዚህ አይነት ትኩስ መረጃ እንዲደርሳችሁ ሰብስክራይብ ማድረግ እንዳዘነጉ። በተጨማሪም ይህን ቪዲዮ ላይክ እንድታደርጉልኝ ስል በትህትና ጠይቃለሁ። ስለ ፕሮግራሙ የተሰማችሁን ሀሳብ አስተያየት ኮሜንት ላይ እንድጽፉልኝ በትህትና ጠይቃለሁ። መልካም ጊዜ